ውድ ተማሪዎች እንኳን ወደ ኤኬቲዩብ ኦንላይን ስኩል በደህና መጣችሁ። በዛሬው ትምህርት የምናየው ስለ ሶፍትዌር አይነቶች ይሆናል። የሶፍትዌር አይነቶች ወይም የፕሮግራሚንግ ላንጉጅ አይነቶችን በጋራ እናያለን። በጥሞና ተከታተሉ። ትምህርት ክፍል 12 በዚህ ትምህርት ክፍል የምናየው የኦፕሬቲንግ ሲስተም አይነቶች ይሆናል። የኦፕሬቲንግ ሲስተም አይነቶች የምንላቸው አንደኛ አንድ ስራ ብቻ የሚሰሩ የኦፕሬቲንግ ሲስተም ሶፍትዌር የምንላቸው አሉ። ይህ የሶፍትዌር አይነት በአንድ ጊዜ አንድ ፕሮግራም ብቻ የሚሰራ የኦፕሬቲንግ ሶፍትዌር አይነት ነው። ለምሳሌ እንደ ዲስክ ኦፕሬቲንግ ሲስተም ወይም ዶስ በአንድ ጊዜ ወይም በአንድ ፕሮግራም ከፍተን አንድ ስራ ነው ብቻ መስራት የምንችልበት የኦፕሬቲንግ ሲስተም አይነት አንድ ስራ ብቻ የሚሰራ የኦፕሬቲንግ ሲስተም ሶፍትዌር እንለዋለን። ሁለተኛ በአንድ ጊዜ ብዙ ፕሮግራሞችን ከፍተን የምንከታተልበት የኦፕሬቲንግ ሲስተም ሶፍትዌር። ይህ የሶፍትዌር አይነት በአንድ ጊዜ ሁለት ወይም ከሁለት በላይ የሆኑ ፕሮግራሞችን መከታተል እንችላለን። ለምሳሌ ማይክሮሶፍት ዊንዶው ፕሮግራሞች የምንላቸው እንደ ማይክሮሶፍት ዊንዶው 2000፣ ማይክሮሶፍት ዊንዶው 7፣ ማይክሮሶፍት ዊንዶው 8፣ ማይክሮሶፍት ዊንዶው 10 የምንላቸው በአንድ ጊዜ 2-3 ፕሮግራሞችን መስራት እንችላለን ማለት ነው። ለምሳሌ የጽህፈት አገልግሎት እየሰራን ወርድ ላይ ገብተን ሙዚቃ ማዳመጥ እንችላለን፣ ወይም ሌላ 2 ፕሮግራሞችን ከፍተን ኮፒ ማድረግ እንችላለን ማለት ነው። ሶስተኛ ብዙ ተጠቃሚዎች በአንድ ጊዜ የሚጠቀሙበት የኦፕሬቲንግ ሶፍትዌር የምንለው ነው። ይህ ሶፍትዌር በአንድ ድርጅት ብዙ ኮምፒውተሮችን በኔትወርክ አገናኝተው በተመሳሳይ ሶፍትዌር በኔትወርክ አማካኝነት ሊሰሩበት የሚችሉበት የኦፕሬቲንግ ሲስተም አይነት ነው። ለምሳሌ ዩኒክስ የምንለው ዩኒክስ ማለት ብዙ ተጠቃሚዎች ብዙ ስራዎችን የሚሰራ የኦፕሬቲንግ ሲስተም አይነት ነው። ሶስተኛው የኦፕሬቲንግ ሲስተም አይነት የምንለው በኔትወርክ አማካኝነት በአንድ ፕሮግራም ብዙ ስራዎችን መስራት የምንችልበት የሶፍትዌር አይነት ነው። የቋንቋ ሶፍትዌር ወይም ፕሮግራሚንግ ላንጉጅ የምንላቸው ኮምፒውተሩ የሚቀበላቸው የቋንቋ አይነቶች የቋንቋ ሶፍትዌር ወይም ፕሮግራሚንግ ላንጉጅ እንላቸዋለን። ለአቀናባሪዎች እና ለተርጓሚዎች የተለያዩ የቋንቋ ሶፍትዌሮች በመጠቀም የኮምፒውተሩ እንዲሰራ የሚያደርግ የሶፍትዌር አይነት ነው ማለት ነው። ፕሮግራሚንግ ላንጉጅ ሰው ሰራሽ ቋንቋ ነው። ይህንን ቋንቋ ሰዎች የኮምፒውተር ፕሮግራሞችን ወይም ትዕዛዞችን ለመጻፍ ይጠቀሙበታል። ፕሮግራሚንግ ላንጉጅ ማለት ሰው ሰራሽ ነው ስንል ምን ማለት ነው? ሰዎች ፕሮግራማቸውን እንዲያቀናብር፣ ፕሮግራማቸውን ፕሮሰስ እንዲያደርግ፣ ፕሮሰስ ያደረገውን ውጤቱ እንዲያሳያቸው የሚሰሩት የቋንቋ አይነት ነው ማለት ነው። ፕሮግራሚንግ ላንጉጅ እንደ እንግሊዘኛ ቋንቋ የራሱ ግራመር፣ ቮካቡለሪ እንዲሁም የተለያዩ ትዕዛዞች አሉት። በተጠቃሚውና በኮምፒውተሩ መካከል ያለውን የመናበብ ሂደት ፕሮግራም ይባላል። ፕሮግራም ማለት ምን ማለት ነው? በተጠቃሚውና በኮምፒውተሩ መካከል ያለ የመናበብ ሂደት ወይም የመረዳዳት ሂደት ማለት እንችላለን። ስለዚህ ፕሮግራም ማለት የተለያዩ ትዕዛዞችን የያዘ ሲሆን ኮምፒውተሩ የተለያዩ ስራዎችን እንዲሰራ እና አመርቂ የሆነ ውጤት እንዲያስገኝ ያገለግለዋል። የኮምፒውተር ፕሮግራም የሚሰሩ ወይም የሚፈጥሩ ሰዎች ምን ይባላሉ? ፕሮግራመር ይባላሉ። ፕሮግራመር ማለት ፕሮግራሙን የሰሩ ሰዎች ናቸው። ፕሮግራም የምንለው ደግሞ ሰው ከኮምፒውተሩ ጋር እንዲግባባ የሚያገለግል ቋንቋ ማለት እንችላለን። ስለዚህ የፕሮግራሚንግ ላንጉጅ አይነቶች የምንላቸው እንደ ኮቦል፣ ፎርትራን፣ ጃቫ፣ ሲ++፣ ፓስካል ሌሎችን መጥቀስ እንችላለን። እነዚህ ምንድን ናቸው? የፕሮግራሚንግ ላንጉጅ አይነቶች ናቸው። የፎርትራን ፕሮግራም ለሳይንሳዊ ጥናቶች ይጠቀሙበታል። ኮቦል የምንለው የፕሮግራም አይነት ለቢዝነስ እና የፈጠራ ስራ እንዲሁም የተለያዩ የሂሳብ ስራዎችን እና ማንኛውም ሰው የሚጠቀምባቸው ፕሮግራም አይነቶች የምንላቸው ደግሞ ሲ++፣ ፓስካል
ቤዚክ ቋንቋዎች የምንላቸው ናቸው። ስለዚህ የፕሮግራሚንግ ላንጉጅ ደረጃዎች የምንላቸው በሁለት ደረጃዎች ከፍለን ማየት እንችላለን። እነሱም ዝቅተኛ የፕሮግራሚንግ ቋንቋ ደረጃና ከፍተኛ የፕሮግራሚንግ ቋንቋ ደረጃ በማለት የፕሮግራሚንግ የቋንቋ ደረጃዎችን መክፈል እንችላለን። ዝቅተኛ የፕሮግራሚንግ ቋንቋ ደረጃ ማለት ምን ማለት ነው? ይህ የኮምፒውተር ፕሮግራም ቋንቋ ሲሆን የማሽን ጥገኛ ወይም ትዕዛዞችን በከፊል የሚቆጣጠር ነው። ዝቅተኛ የፕሮግራሚንግ ቋንቋ ደረጃ በሁለት ይከፈላል። እነሱም የማሽን ቋንቋና የአሴምብሊ ቋንቋ ይባላሉ። ዝቅተኛ የፕሮግራሚንግ ቋንቋ ደረጃዎች የምንላቸው በሁለት ከፍለን ማየት እንችላለን። የማሽን ቋንቋ ወይም ማሽን ላንጉጅ እና የአሴምብሊ ቋንቋ ወይም አሴምብሊ ላንጉጅ በማለት ማየት እንችላለን። የማሽን ቋንቋ ማለት ምን ማለት ነው? የማሽን ቋንቋ ኮምፒውተሩ ተርጓሚ ወይም ወደሚፈልገው ቋንቋ ቀያሪ ሳያስፈልገው በቀላሉ መረዳት ይችላል። የማሽን ቋንቋ የሚጠቀመው የቁጥር አይነት የሁለትዮሽ የቁጥር ህግ ነው። ባለፈው ትምህርታችን እንዳየነው ሁለትዮሽ የቁጥር ህግ ማለት ነው? ባይናሪ ናምበሪንግ ሲስተም ማለት ነው። ወይም ኮምፒውተሩ የሚሰራው በኤሌክትሪክሲቲ ስለሆነ የሚያነበው ኦን ሲሆን አንድን ያነባል፣ ኦፍ ሲሆን ዜሮን ያነባል። ስለዚህ የሚያውቃቸው ወይም የሚረዳቸው የቁጥር ህጎች ሁለት ብቻ ናቸው ማለት ነው። ይህ የማሽን ቋንቋ የምንለው ደግሞ ወደሚፈልገው ኮምፒውተሩ ቀያሪ ሳያስፈልገው የሚጠቀመው የኮዲንግ ሲስተም ሁለት አይነት ወይም የሁለትዮሽ የቋንቋ ሲስተም ነው ማለት ነው። ስለዚህ የማሽን ቋንቋ ብቸኛው ኮምፒውተሩ በቀጥታ የሚረዳው የቋንቋ አይነት ማለት እንችላለን። ሁለተኛው ዝቅተኛ የቋንቋ ደረጃ የምንለው የአሴምብሊ ቋንቋ ነው። ይህ የቋንቋ አይነት ትዕዛዞችን እና የተቀነባበሩ ዳታ ማስቀመጫዎችን በፊደሎች እና በምልክቶች የሚወክል የቋንቋ አይነት ነው። ማሽን ቋንቋ ወይም ማሽን ላንጉጅ ምን ብለናል? ባይናሪ ወይም ሁለትዮሽ የቁጥር ህግ ይጠቀማል። የአሴምብሊ ቋንቋ የምንለው ደግሞ ፊደሎችን እና ምልክቶችን ይጠቀማል። ስለዚህ ምን ያስፈልገዋል ማለት ነው? ኮምፒውተሩ እንዲረዳለት ወደ ኮምፒውተሩ ቀያሪ ያስፈልገዋል። ስለዚህ ኮምፒውተር የሚረዳው ሁለትዮሽ የቁጥር ህግ ስለሆነ የተለያዩ ፊደሎችን ወይም ምልክቶችን አይረዳም። ስለዚህ ፕሮግራመሩ አሴምብሊ ቋንቋ ቀያሪ ያስፈልገዋል ማለት ነው። ይህም ምን ይባላል? አሴምብለር ይባላል። የአሴምብሊ ቋንቋን ወደ ማሽን ቋንቋ ወይም ኮምፒውተሩ ወደሚረዳው ቋንቋ የሚቀይር አሴምብለር የሚባል ቋንቋ ቀያሪ ያስፈልገዋል ማለት ነው። በሁለተኛ ደረጃ የምናየው የቋንቋ ደረጃዎች ከፍተኛ ደረጃ የቋንቋ ፕሮግራም የምንለው ነው። በዚህ ደረጃ የሚገኙ የቋንቋ ፕሮግራሞች ህይወትን ቀላል እና ቀልጣፋ ለማድረግ ታስበው የተሰሩ የኮምፒውተር አይነቶች ናቸው። ቅድም ያየናቸው ዝቅተኛ የቋንቋ ደረጃ ፕሮግራሞች ያልናቸው ኮምፒውተሩ በቀላሉ መረዳት ይችላል። ነገር ግን ከነዚህ የተሻሉ ከፍተኛ ደረጃ የቋንቋ ፕሮግራም የምንላቸው ምንድናቸው? ለሰው ልጅ ህይወትን ቀለል አድርገው ባጭሩ እንዲመሩ ያስችላቸዋል ማለት ነው። እነዚህ የፕሮግራም ቋንቋዎች የምንላቸው እንግሊዘኛ አረፍተ ነገሮችን ስለሚጠቀሙ ከሌላው የተሻሉና ቀላል ያደርጋቸዋል ማለት ነው። ሰው በቀላሉ መረዳት ይችላል። በመሆኑም በጣም ከባድና ውስብስብ የተባሉ ፕሮግራሞችን በቀላሉ ለመስራት ያገለግላሉ። በአጭር ጊዜና በተወሰነ ጉልበት ፕሮግራሞችን መፍጠር ይችላሉ። ልክ እንደ አሴምብሊ ቋንቋ የከፍተኛ ደረጃ ፕሮግራሞችም ስራ ላይ ከመዋላቸው በፊት ኮምፒውተሩ ወደሚረዳው የሁለትዮሽ የቁጥር ህግ መቀየር አለበት ማለት ነው። ምን አይነት ቋንቋ ስለሚጠቀሙ? ከፍተኛ ደረጃ ቋንቋ የምንላቸው የሚጠቀሙት የቋንቋ አይነት እንግሊዘኛ ቋንቋ ነው የሚጠቀሙ። ኮምፒውተሩ እንዲረዳው ወደሚረዳበት ወደ ሁለትዮሽ የቁጥር ህግ መቀየር አለባቸው። ስለዚህ ስራ ላይ ከመዋላቸው በፊት ኮምፒውተሩ ወደሚረዳው ወይም የሁለትዮሽ የቁጥር ህግ መቀየር አለበት ማለት ነው። ይህ ሂደት ምን ይባላል? ኮምፓይለር ወይም ቀያሪ ይባላል ማለት ነው። የከፍተኛ ደረጃ የቋንቋ ደረጃዎች የሚባሉት እንደ ፎርትራን፣
እንደ ኮቦል፣ እንደ ቤዚክ፣ ሲ እና ሲ++ የመሳሰሉትን ማየት እንችላለን። ስለዚህ በዛሬ ትምህርታችን ያየነው የፕሮግራሚንግ ላንጉጅ አይነቶችን አይተናል። 3 አይነቶች እንደሆኑ፣ አንደኛ በአንድ ጊዜ አንድ ፕሮግራም ማስተካከል ወይም ማስተላለፍ የሚችል ምን ብለናል? እንደ ዶስ ዲስክ ኦፐሬቲንግ ሲስተም የምንለው። ሁለተኛ በአንድ ጊዜ 2 ወይም ከዛ በላይ ፕሮግራሞችን ማስተላለፍ የሚችል ወይም መስራት የምንችልበት ፕሮግራም አይተናል። በሶስተኛ ደረጃ ያየነው በአንድ ፕሮግራም ብዙ ስራዎችን ማከናወን የምንችልበትን የኮምፒውተር አይነቶች አይተናል ማለት ነው። ሌላው ስለ ፕሮግራሚንግ ላንጉጅ ደረጃዎች 2 አይነት ደረጃዎች እንዳሉ አይተናል። ዝቅተኛ ደረጃ እና ከፍተኛ ደረጃ የምንላቸው። ዝቅተኛ ደረጃ ውስጥ የምናገኛቸው እንደ ማሽን ላንጉጅ እና አሴምብሊ ላንጉጅ የምንላቸው ናቸው። በከፍተኛ ደረጃ የምናገኛቸው ደግሞ እንደ ኮቦል፣ ፎርትራን፣ ጃቫ፣ ሲ++ የምንላቸውን በዚህ መንገድ ማየት እንችላለን ማለት ነው።